አላማችሁ እዚህ ላይ ትይዛላችሁ፣ እርምጃችሁ ከዛ ታራምዳላችሁ ማለት ነው። እዚሁ እናቆያለን። እርምጃውን ሲያወራ ነበር። ምናልባት የፐርሰናል ዴቨሎፕመንት ትሬነሮች ላይ ብትሰሙ ሰው አለ ምን እንደነበር ላሳያችሁ ወደ ውጭ ስወጣ ማለት ነው። እደበቅ ነበር። ከሰው በታች ነኝ ብዬ አስብ ነበረ። መታየት ያስፈራኝ ነበረ። ይህ ማንነት እኔን አልጠቀመኝም። ወደ ድህነት ውስጥ አስገባኝ። ሰውነቴን አበላሸው። ራሴን እንድጣል አደረገኝ። ከሰዎች እንድርቅ አደረገኝ። ለ2 ዓመት ሙሉ የማታ ሽፍት ነበር የምሰራው፣ ማታ ማታ። ለምን? ቀን ሰው እንዲያየኝ ስለማልፈልግ አፈርና ፈራ ነበረ። አሁን ደግሞ ስግጥ ብዬ ታባቱ አዲሱ ማንነቴን ገነባሁት ማለት ነው። ህይወታችን የእኛ መስታወት ነው። እኛ የሆነውን እቺ ህይወት ታሳየናለች። መድረስ የምንፈልገው ደረጃ ካለ መጣር፣ መልፋት ወይም ደግሞ ይሄ ላብ በላብ መሆን ሳይሆን እምነታችንና ለራሳችን ያለን አመለካከት መቀየር ነው። ይህ እምነት ደግሞ እያንዳንዷ እርምጃ ከኛ ጋር መሆን አለበት ማለት ነው። ያሁኑ አዶናይ ማለት ነው። ሰው ምን ይለኛል ብሎ አይፈራም። ሁሉም ሰው ያየኛል። አንዳንዱ ሊተርበኝ ይችላል፣ አንዳንዱ ሊሰድበኝ ይችላል፣ አንዳንዱ ደግሞ ሊያደንቀኝ ይችላል። ግን የሚያደንቁኝም ለኔ የሚጨምሩት ነገር የለም፣ የሚተርቡኝም ለኔ ከኔ የሚወስዱት ምንም ነገር የለም። ስለዚህ እያንዳንዷ እርምጃ በሙሉ እምነት እራምዳታለሁ በአዲሱ ማንነቴ ማለት ነው። ኦውን ማድረግ አለባችሁ። ሰው ሊተርባችሁ ይችላል፣ ግን አዲሱ ህይወታችሁ የምታመጡት እያንዳንዷ እርምጃ በአዲሱ እምነታችሁ በአዲሱ በረከታችሁ መሆን አለበት። ሰው ይተርባችሁ who cares ምን ያመጣል? ምንም። እግዚአብሔራችሁ ትይዛላችሁ። እዚህ ላይ ዴቪድ ጎጊስ የሚባል ሰው አለ። ጉድ ኤግዛምፕል ይመስለኛል። ከዛኛው ማንነቱ ወደዚህ ሲመጣ ያም በጣም ራሱን አሰቃይተው አሁን ላለበት ስኬትና ቁመና የበቃ ነው። የሰውነት ጨዋታ ብቻ ነው። የአእምሮ ጌም ነው ያለው።